አደረሽ ወይ? እንዴት አደረሽ? ብር አጠጪው እንዴ? አይ እኔ እኮ ብር አልወድም። ለምን አትወጂም? እቺ ማርያም ይለኝ ታድራለሽ ሳይግደልሽ እንዴ ምንድን ነው? ድንግል እያናንታች ብላብቻለሁ። ያስማ ነው አንተ አንድ ወርድ ቀምሼም አላውቅም። እንዴ እውነት ነው። አውቀሽ ነው ድንግልዬ? እኔ በእውነት ይኸው ምነው ባልሽ አይጋብዝሽም እንዴ? አይ ለምን ቀስ በይ ነው ወስጣኝ። እሺ ለራማን ጎትሽ ፈልገሽ ነው? አይ እና አሁን ይሄን ነው የምጠጣው እንግዲህ እኔ ይሄ ዘመናው ነው እኔ እንግዲህ ድገምና ያው እንደማላውኝ አይ እኔ በቆራ እንኳን አድርገሽ እየሽ እንዳደር አብሮን ይጀምር ነው ባለቤቴ ዛሬች አይደለም ማርያምን አይ እና አረቢያ ጠጫ አንድ ማለት አይ ጋሽ ደመቃ ይችላሉ። ታዲያ አሁን በእግራቸው እንግዲህ እንደምንም ትሆኛለሽ። ጋር የለም እናገር የተጫወትን እንጋባል። እንግዲህ እዚህኛው ልጅ የማን ነች? ያ የአጎቴ ልጅ ናት። የጋይታፈስ ልጅ? አዎ። ኧረ እባክሽ እውነት ይናየን ነው የምኖረው። እዛ ደብረ ዘይት ነው የምትኖረው። ደብረ ዘይት ከተማ? ማርያምን እውነት። ትምህርት እንዴት አደረገች? ትምህርት ያው ቋርጣ ትንሽ እንትን ገብታ ነበረች እና አሁን ምንም አትልም፣ ደህና ነች። ያው እንግዲህ የዘንድሮ ትምህርት ምን ያው እንግዲህ በምንለው አዎ ሁሉ ነገር አለ። እንግዲህ እነሱ ሌላ ነገር ነው የሚማሩት። እኛ የምን ሁለት አሉኝ እዛ አዳማ። አንዷ ጨርሻለሁ ትላለች፣ እሷ የምጨርሰው ሌላ ነገር ነው። እንደው አሁንስ ቅጥል ብያለሁ እናትዬ። አትቃጠል ውይ አትቃጠል። ያው የወለድኩ ሁለት ነው እንግዲህ የፈረደብኝ። ልቦና አስታው እንደሆነ መድኃኒዓለም ነው የማውቀው። መጨረሻ ላይ የሰው ዕድል አይታወቅም። ይሁን እንግዲህ ምንም ማለት አይደለም። ያው በልና ስትተው ይመሻል። ድገሚያ። ቆይ እስኪ ይህቺን ልጨርሰው። ኧረ ድገሚ ማርያም። በቃ ቆይ እስኪ። ኧረ ሴትዮዋ ምን ሆነሽ ነው እንዴ? አቤት ድገሚ። ወይ ታፈስ እኛ እኮ ድሮ ሁለት ሌትር ነበር የምጠጣው ማርያም። ምን ይደረግ? ይሁን ይህቺን ጨርሼው እንግዲህ ይሄ ዳገቱም እስከምንወጣ ድገሚ ስልሻቸው ቀስ በይ ገና ሆዴም እኮ የጮኸ ነው። ለዛ ነው ትንሽ የነጠረ ነገር በልቼ ቅድም ከመጋዘን ነው በላይ ወይስ ሽማግሌ ነበረ እኮ እዚህ ትንሽ ቁርስ ነገር አድርጌ ጋብዞኝ እህል ጭኖ መጥቶ መዳበሪያው ምናምን ሀያውን ይዞ ሄደ። እኔ ትንሽ ሸቀጡን ለጋዛ ብዬ ወደ ኋላ ቀራሽ? ወደ ኋላ ቀራሽ። አይቺም እኮ ወደ ኋላ ታስቀራለሽ። እቺ ነገር እኮ ብልጥ ነሽ። አይ ድንግልዬ ነገር ወንዶ ይሄንን እኮ ሳይበዛ በልኩ እኮ ምንም አይሆንም። ጋሽ ደመቃ ምን ሆኑ ነው? ጋሽ ደመቃ ነው ታፈስ ነው። ተሳስቼ እኮ በእርሶ ነው የምጠራው። ኦኬ የባልሽን ስም ወደ እኔ አዞርሽ እንዴ? ምነው ዘመድ ባንዱን እንኳን ሌላ ነገር አታስብ እናቴ። እና ሰላም ነሽ? እግዚአብሔር ይመስገን። የኑሮ ነገር እንዴት ነው? አይ ምንም አይል እንግዲህ ክብሩ ስፋ ለመድኃኒዓለም በአንድ ጥማድ ማርሾ እንደው ስልችት ብሎኛል። አሁንስ አይደለ አሁን አሮግቷና ራስን አቅተኝም ግን ያው ይሁን እንግዲህ ዘንድሮ መዳበሪያም ጠፍቷል አሉ። እስኪ አብራዛ እንግዲህ እኛ በቡልጋ ችግር የለንም አለረ በቆሎ ምንዘራ እንበላለን። አዎ ጤና ከሰጠን የሚበላ አይጠፋም። እግዚአብሔር ይመስገን። የምፈለገው ነው እናትዬ። በቆሎ ያው ሽንት መስራት ትንሽ ችግር አለው እንጂ ወደ ያደርቃል። እቺ ነገር ዳባስ ማለት ነው። አረ እንጭራሹ በቆሎ ራሱ ነው ቻለ ደረቅ ነው። እሷን ጠጥቼ ደግሞ ድርቅ ልበል። አይ ሞክር ይነሳል። እሺ ምን ነው ባትሪ ነው? አይ እናት ጉንፋ ወደ ነገር ሻቶኝ ቅድም እዛ ያ ውስጥ እንትን ስል ያዛ ነው ገባ ውስጥ ታታና አብረን እየተጫወትን እንሄዳለን። የዳገቱም አልቅ ችግር የለም ግን ኧረ ይህቺ ልጅ ሆነ ለሳሳ ነገር እስኪ ያምጡላታ። ለሳሳ ፈጠና ለሳሳ ነገር ስለዚህ ማለት አንዱ ኧረ በማርያም እንዲያው እኔንም ከፍለው የለም ድራፍት ተጫለፍ ወይ ለምን እጅሽን አውርጂ ደግሞ እጅሽን አውርጂ። እንዴ ምን ሆነሽ ነው እንደዚህ ሆንሽው? ምን ነገር በሶማት አንዴ አማሰለኝ። አሁን ልጆች እኮ እንዲህ ነው በቃ ኩሩ ይላል ዘና ምናምን። አዎ ግን ፍረዳቸው እዛው እንደው ፍትክትክ ብላል። እኛ ሽማግሌ እዛው ደግሞ ቁስር እኛ እኮ እንደናንተ ጊዜ አሳልፈናል፣ ብዙ ነገር አይተናል። እባካችሁ እንደዚህ አትሁኑ። ምን ሆነሽ ነው? ወደ ተጠጋ በይ እስኪ። እንደው ጭራሽ እግሯን ቀይረችብኝ። አረ በመዳማ ማጅረች እንዲሁ እኔ እኮ ይገርመኛል። እንደው አንዳንዴ ምን ይደረጋል። አሁን እንግዲህ የመሽቷል ደግሞ ወደ ስራ ሄድና ገብቼ እንግዲህ መሮቹም ልጁም ጠግቧል። ወደ ከተማ ባዲ ገብቷል። የኔ ልጅ ይሄ እኮ ነው ያሉ ልጆችን እንደው ማዘዝም አንችልም።
ሁለቱ ልጅ ማን ደግሞ ያ ሰልዋ ትሆናለች አንሳ የሆነ ሰው አይቶኛ ቅድም ከአንቺ ቢረጠቅስልሽ አይደለ? አዎ አይቻለሁ። አቤት ነግሮት ይሁን እንደው ትዳራቸው ራሷ ነች ማርያም ነው ራሷ ነች። ወይ እንግዲህ አረ ሄሎ እዚህ ደግሞ ማጣው አጫጭቁኝ ማጣው አይ ማጣው በቃ አጫጭቁኝ አንድ የምኖርሽ ነው ቆይ ማጣው በቃ አጫጭቁኝ ቆይ አንድ ነገር ካንግራ ጋር ነኝ ባል እንደ አረ ሰው አይቶኝ ነው የነለና ነገር መስራት ነው እኔ ያጎተረኝ ብያታለሁ እኮ ቅድም ታዲያ አንቺን ሰላም ስለሽ እሷ ቡና ምናምን ስገዛ አላወቀችም አንቺን እና አገላመጠችኝ ሰላም ስለሽ አንቺን እዛ ገባ ያኔ አታስታውቅም ነበር እና ነበር ቾክላለች እሷ እንደዛ ነገር ትጠራጠራለች በደንብ ካላወቀች ነው ፍቅር እንድመጥየ ድጋም የምን ነው ተከፍላለሁ እኮ እንግዲህ እንከፍላለሁ እኮ ሳብ እንትን አላለም መሰለኝ ጎበዝ ያለችኝ ምቹ ነች እንግዲህ ስንጠቃሽ አንቺ ባቃሬ ይሄን ነው እኔ ለዚህ እኮ ሁለተኛ አልደግም ብዬ አንደኛውን እንትን ያደረኩት ለዛ ነው ደብል አደረግሹ ድጋሚ አንድ ድጋሚ በቃ ኧረ ጥፍም ሆነ ማርያም ይደገማል ነሽ ማነሽ ኧረ በቃ ማርያም እንደምን ሆነሽ ነው እንግዲህ ነው የምልሽ አይ የወጣ ገንዘብ አይመለስም እንግዲህ አላለም ወጣ ገንዘብ አይመለስም እንግዲህ በቃ በቃ ምናልባት ባጃጅ ካገኝ ትራንስፖርት እናደርጋለን። ባጃጅ እባክሽ ሸበጣል እንግዲህ ሸበጥ እንሄዳለን። ለባጃጅ ከሄደ ፈትዬ ተጫዋት የሷ ልጅ አንተ አዎ እንዴ ሰላም ነው ትምህርት ምን ማለት ነው አዳማ አይ አቋርጠዋል አይ ምን እነሱ ያው ለነገሩ አቋርጡ ሰጣግቡ አቋማሉ ማርያም ዝለቁ አሁን የኔ ልጆች ወደ አንዷ ጨርሻለሁ ትለኛለች ነው ስልክት ብሎኛል እንደው አንዴ ሽሮ አንዴ ሰጇማ እንደው ስልክት ብሏታል ስልክ ራሱ ስለውላት በቃ አታነሳም አይደለ ምርና አላት ማርያምን እኔ በቃ ሲጀምር ወደ ስልክ እንትን ብያለሁ ስልካቸውን አሰራለሁ ወደ እኔ አይደውሉም ስመጡ ብቻ ያው ሰው ሆዱ አይጨክንም አጣቂያ ምንድን ነው ፈዘዝሽ እኮ ማለበት እንደው ዘመድ እኮ ቢራ ነበር የሚጋበዘው ኧረ ግድ የለሽም እንደው አንቺ እኔ እንግዲህ አሁን መቼ ነው የምንገናኘው ለበዓል እንግዲህ ገባምጣችን አይቀርም እና ሽንኩርትም ተወደዷል እያሉ ነው እስኪ በጊዜ ገዛዝተን ሽንኩርት አሁን እንደው የአርባ ብር ሁለት ፍሬ ነች አይደለ እና እየበቀሉ ባለቤቴ እየበቀሉ ይባላለች በቅዬ ውስጥ በጣም ርቦኛል እንጀራ ስራ ወጥ እኮ አልሰራሁም ታፈሳለችኝ ኧረ እባክሽ ከመንገድ ያለ መጣሁት ምናምን ብዬሽ ስቆጣት ሽንኩርት ዘከት ሽሮውን በብንት ስራ የአርባ ብሮ ወዲያው አለቀኝ ከተማ እና እጣች ውስጥ እንግዲህ እየጠጣች ኧረ ይህቺን ልጅ ምነው የሆነ በቃ አትፈልግም ጁስ ነገር ጠጫለሽ እናት ምን ነው ኩስር እንደው እንግዲህ ከመንገድ ማለት ነው የመጣች ደግሟታል መሰለኝ እና ፈትዬ ምን አወራሁ እንዴ ያወራው ያፍራል የዘንድሮ ተማሪ ደግሞ አውቆ ሌላ ነገር ወርቆ እንዴ ይበረታል ጨንፈራ ቤት ቢሆን ከቺኳኳ እንዴ ይላሉ እንዴ ምናምን ነው አሁን ትልቅ ሰው ያው ያፍራሉ ማለት ነው አማርኛ ይሄን ስረጋግም አማርኛ ጠፋብኝ ወይ አንተ እና በጎነ እርሻ ነገር አለች እኛ ጋር ገባም ሽንኩርት ምናምን ተክላለሁ አንተ የምትፈልጉ ከተማ ሴቶች ከተማ መዞር ለምዶ እንዴት የግብርና ነገር ይችላሉ አይ ለሞደች ውሻ ወደ ቤቷ አትመለስም እዛው ተንቀሳቀሳለች የግድ ጾሙ ራሱ ሲያዝ ጾም ስገባ ፈርሷን ትበላለች እንዳገባም ወደ ቤት እንደዛ ነው ከተማ ለምደ ልጅ እናት ነው እኛ እዲያውን እንትን ስቆርጥ ነው እንደዚህ አይደል በመጠረባ ነው አይደለ ወይ ታካምች ቡአያ እኮ አጥር ላርጎ ብዬ እውነት ነው ሁለታየ ገበሬ ነበርኛ አንዲ ደበባ የሚባል አብቹ ነው ወደ ቀፍ አካባቢ የሚባል አለ ከሰንዳፋ ወደ ሰንዳፋ አካባቢ ሰንዳፋ እንኳን አልፍላል እና ቀጠምኩና አብን እንደው ብቻ ነው በጣም ያሰረሙት አይደለ ስራ ማርያም ወይ እና እየቆረኩ እንደው ድክምክም ማለት
ግራኝ ነው ደግሞ እጄ አይደለ ሶሎ በራስ የሎ ግንዱ ላይ ትልቅ ነው ማጆው ጋር ሾክ አለው ያን ሾክ ጠርባለው ራስን ጠርባለው ይሄ ነው እንግዲህ አታረቃቁም ሶስ ብሎ ለስራ ነው ቢጮካ እንግዲህ ምን አባቴ ምን ይዳረግ ታሪክ ደግሞ እንደው እንኳን ምን ለውጥ እኮ የነው ወደኞች አሁን ነጋይ በቀላ ይባላል ነጋይ ጉታ ይባላል ነጋይ ኦፍረም ይባላል አቃቸዋለሁ እዛ ወደ አንተኑ ያለው ቁጣ አካባቢ ወረድ ብለን እና ወፍዶ አላቸው እኔ ማስፈጫ እንኳን የለኝም እነሱ አንዱ ይወጣው ላይ ማለት እና አንዱ ደግሞ ባልጭና ረሙት ስላለት አለው ጠጅበት አለው እና እዛው ይሸጡን እዛው እነሱ ጠጅበት ነው ተርሰው እንደ ፈርዶብኝ ነው እንግዲህ እግዚአብሔር ያቃል መጨረሻው አይ ባልጆቻቸው ይያልፍ ይሆናል አይታው ምን እነሱ ወደ እነሱ ማተይ ስለነሱ አታወርብኝ ለምን ታሳቁርጣር ማለት ነው እንደ ጾም ያድር ያኔ እንኳን ይሄን አይደለም ውሃ በጣም ከተማ ወርጄ እንዴ አሁን ተስፋ ቆጥ እኮ ይሄን ማዘዝ ጀመርኩ አይደለ እንግዲህ ለምን ሆነሽ ነው ያኔ በቃ ተምሮ እንደው ለኔም ያሳልፉልኛል ብዬ እየጠበቅኩ ጭራሽ ከወንድ ጋር ሙሉ አሰማርኩት ወደ አዳማ ገቡ አዎ አንዱ አዳማ የነበረችው ወደ መታራ ገባች መታራ ወደ ሐረር መስመር ነው አሉን አልሻለው እዛ መረር ብሎኝ ተስፋ ቆረኩ ተውኩ በቃ ከዛ እንኳን ነው ልጅ የሆነ ማክልም ነበረኝ አይደለ አዎ ወታደር ሄዶ እስካሁን ስልኩማ አይደውልም ምን አላል ወርሞ ሞቷል ብዬ አልቀበርኩ ወራለ ብዬ ባይና እንደው ስቅቅ እያልኩ እናቷማ አንዳንዱ እኮ ሾጥላታል አይዞ ታይዞ ብራባታል ያው እንግዲህ ምራብ ያልና እሱ ድጋምና አንተባ እሺ እናሳለዳው ወጣ ደውሎ ሰው አይቶኛል መሰለ ነገር እንዳይመስላት እኮ ትቆጣላችሁ እንዴ አትየበቅየን ከረጅ ወደ ቤት ነው የሚገባውና በጊዜ ነው እኔም ቶሎ ወዳለው ሀያና ሴት በጊዜ ነው አሉ መባል ስለዚህ ካስባይ ደግሞ አይ ሽማግሌም ስለቀደመኝ እሱም ጎራ ይላል እንጂ ቀጥታው አይገባም ታቆ ነው እኔ ያንዱ ማግለ አዋ እኔ ማይገባ ቀጥታው ማይገባ አለች የሆነ ሴትዮ እዛ ጎራ ይላል እኔ እንጃ ገና እኮ ነው 11 ሰዓት ስላለ ማቃ ተኩላን እንደማይና አላፍ ብለሽ ደግሞ ዘግዛት እንዳተኝ ስትጠጅ ቀጥ ብለሽ ይው እንዳታ አቀስ ብየንተና ደግሞ እጅማ ቋንጣጣሽ እኮ ነው አጣጣጥሽ ነው አይደል ጁው ካረፍሹ እምትሄጂበት መንገድ ራሱ ለዛ እኮ ነው እያወራን የምጠጣው ለዛ ነው ታስበሽ ፎቶስ ታርገው አንቺ በተጋልሽ ማርያም ድሮማ ጠቂ ሳትሆኝ አቀርም አንቺ ያረገ ጠቂ ነሽ ማርያም ነዛ አንድ ገመኝና ለናት ወይኔ እና ደህና ነሽ እግዚአብሔር ይመስገን ደህና ነኝ ምንም እንዴት ነው አራባን ነው ምንም አይል አሁን የረከሰ ነገርስ ምንድን ነው ምንለው ምንም የለም ጤፍ እንደው ይሄው ሰማይ ተጎራል እንደዛው ነው መዳራም ነው ማአውን ምናው እንኖራለን መዳራም ነው እንጂ እኛ ምናውቁ ነገር የለም ያው ትንሽ ምሻለው እኮ ድንች ነበር የጠበቅነው እሱም ሰማይ ወጥቷል ማልርዋል እነ ሽንኩርት እና በርበሬ እንደምን ምን ይያለንገር በእኛ እድሜ ወጣቱን ምሳ ያክል ጉብዘ ማርያም ነው ምንሽ እጀኛን ሐዋሳን ተና በደም እንጣጣው እና በ280 2 ብር ከ80 ሳንቲም 2 ከ50 ሳንቲም ምናምን እጀኛን ደግሞ ሱሙኒ በደም እንጣጣው ወላ ቤቱ ነው የሚወጣው እንዳውኑ ካቻ ከዛ ከነገለ ካሸኖ ከደብረ ብርሃን መባል ነገር የለም አሁን በመኪና የባብራሴቶች ነው ማውጡት ቅጣቸው ራሱ ምናል ደስ ስለኛ እሱን ያነው የምንቀመቀመው ተተና አንሰግርማ ቤት ወጣ ነገር ነው ያው ነው ጂው ሰታረግ ጂው ኑሮም ጂው አርጎኛው የልጆቹ ነው የኑሮ ነው የራሱ ነው ማስበው ወደ ማጋሉ አንድ ቀናል ቦል አንደ ጎደኞች ሆኜ አይዙት እንግዲህ አይሰማቸው ምን ማለት አይደለም የበቃሽ እንግዲህ የበቃሽ ማለት አንድ ደርግና አይ በቃ ቢራ ደግሞ አንድ ቢራ አቀራቅለም ብራት አንተ በጣም እንዴ ምን ሆነ ልጅ በቃ አራብ ደለ ቀጣኝ ጎበዝ እንዴ ታጉርን ደግሞ አፈርዞ የጠፋሽ ምራ ነው መሰል ታጉር ወይኔ ግደለ ምን አለ እንደው እኛ ቋቀጥረን ምናምን ነው አሁን ምልጥልጥ ሆነናልና ምን ይደረግ ምን አባትን ምን አርቀ እንዴ ደህና ናችሁ ቆይሰዋ ለጋ ምልክት አድርገን ተደውልልኝ ነው
ታብዳለች አሁን ምን አባት ይላል እና እንዴት ይሻላል? እንዴት እንሄዳለን? አሁን ታዲያ በቃ እንሄዳለን። እኔ በቃ እንዴ ለመዳመለም እንዴ ብለሽ ሳቀርሽ አራገ እንዴ ምን ልኮኝ